አንድ የሆነ ካሙዝ ነው ካሚዝ የሚባል ሰውዬ አሁን ይሄን ሰውዬ እያነበበ በስሙ ሰጥተውት አይታችሁታል። ሁሌም ከጎናውት አረ ተው በእናትህ ተው፣ ያንተን ለመስማት አለም የተጻፈልህን ለማሳየት ነው። እንትኑን አይታችሁታል። ከዚህ ላይ ካሙዙ ተብሎ ተጽፏል ወረቀቱ ላይ ምናልባት ያላያችሁ ካላ ይኸውላችሁ ታያችኋል። ካሙዙ ጽፎ የሰጡትን ነው የሚያነበው። የዚህ ስብሰባ ላይ አርቲስቶች ናቸው የሚናገሩት። ለካሙዙ ይሄን ስጡት፣ ለእንትና ይሄን ስጡት፣ ለእንትና ይሄን ስጡት ተብሎ ተጽፎ የተሰጣቸው ነው። ካሙዙ ይላል እዚህ ላይ ታችሁታል። በዚህ እንኳን መጠቀም የሚፈልግ መንግስት ነው። አሁን ይሄ ሰው ምን አለው? ምንስ ነው? መጀመሪያ እውነት ለመናገር ጀስት እኔ በኪነ ጥበብ ውስጥ የቆየው ሰው ነኝ። እንዲያው አሁን ነው በዚህ በምርጫው ገባ ምናምን ሲባል የሰማሁት። ይሄን ያህል የኪነ ጥበብ ስራው ጆሮዬን እንድሰጠው አላደረገኝም። በነገር ውስጥ የነበርኩ ሰው ያለው ሰው አሁን ስንቶቻችሁ እንደምታውቁት አላውቅም። ምክንያቱም እዚህ ግባ የሚባል የሙያ ነገር ያለው ሰው በዚህ እንኳን መጠቀም የሚፈልግ ነው አብይ አህመድ። ይሄ እንኳን ይጠቅመኛል ብሎ የሚያስብ ነው። ኢማጂን ቴዲን ቢያገኝ ምን ሊያደርግ እንደሚችል አይ ሪመምበር የዛ የስካሩ የብደቱ ጊዜ እኮ የኤርትራና የኢትዮጵያ ህዝብ ፍቅር ማግኘት ከራሱ አላማ ጋር ከቴዲ ሐሳብና አላማ ጋር አብሮ ስለሚሄድ ብዙ ጊዜ እየተወቀሰ ያደረገው ሪመምበር በዛ ጊዜ ያስተሰርያልን ሲዘፍን ከወያኔ ጋር ሲታገል የኤርትራና የኢትዮጵያ አብሮ አለመሆን ይቆጨው እንደነበር በተለያየ ጊዜ ያሳያል። ስለ ኤርትራኖችም ይዘፍናል። በኤርትራና በኢትዮጵያ ፍቅር እንዲመጣም ብዙ ነገር ያደርግ ነበር። የአብይ ጊዜ ሲገኝ ኮንሽስ ከመሆኑ የተነሳ ኢትናት ነሰሰሪ ለአብይ አይደለም የተገኘው ለኮንዲሽኑ ኤርትራና ኢትዮጵያ ወደ ፍቅር የሚመለሱ ከሆነ የኔ ድሪም ነው በሚል ነው የተገኘው። ብዙዎቻችሁ ልብ ብላችሁታል ብዬ አስባለሁ። አወጣጡን አነጋገሩን ያደረገውን ነገር አይታችሁ ከሆነ ኢትስ ኦንሊ ለኢትዮጵያና ለኤርትራ ህዝብ has nothing to do ከኢሳያስ ጋር has nothing to do ከአብይ ጋር በዛን ሰዓት አይታችሁት ከሆነ that much deep ሄደ ዕውቀት ያለው ሰው ነው። ይዟቸው የሚመጣቸው ታይሚንጎች አሁን ብዙዎች በጣም በሚገርም ሁኔታ እየተራቀቁ እየጻፉበት ነው። ወዳጄ የኪነ ጥበብ ሰው ነው። እሱ ምናልባት የጻፈውን አይታችሁ ከሆነ ይሄ የቶሪካን አመጣጥ በጣም በሚገርም ሁኔታ ነው የጻፈው። ተስፋዬ ነው የጻፈው። ይሄንን ተስፋዬ እንግዲህ ብዙዎቻችሁ የምታውቁት አርቲስት ይመስለኛል። ብዙዎቻችሁ ታውቁታላችሁ እያስባለሁ። ምን ብሎ የጻፈው 8 ቁጥር ንግርት ወይስ ምን በሚል ነው የጻፈው። እንደው ሐሳቡን ነው ያስቀመጠው። ገርሞት ነው እና ቴዲ አፍሮና ኢቶሪካ እንገምታለን እንግዲህ እንገምት ዘንድ እንገደዳለን። ግምት ነው የሚለው ግን እንዲገምት ያስገደደው የቴዲ ፈጠራ ነው። እና ኢቶሪካ ለምን በ8 ቁጥር ታጠረ? ያጋጣሚ ወይስ የይሆነኝ ውጤት? እስኪ እንመልከተዋልና 8 ቁጥር አለ። የተንሳኤና የዘላለማዊነት ምልክት ነው 8 ቁጥር። ይሄ አልበም በ8 2018 በ8 ሰዓት ይለቀቃል ተብሏል። አልበሙ የሚወጣውም ከ8 ዓመት በኋላ ነው። ስለዚህ 8 ቁጥር ንግርት ሲታይ 7 ቁጥር የዑደት ፍጻሜ ሲሆን 8 ቁጥር ደግሞ የአዲስ ጅማሬ ወይም ትንሳኤ ቁጥር ሆኖ እናገኘዋለን። 8 ቁጥር ስታጋድሙት 00 ነው የሚሆነው። በማይቋረጥ ሽክርክሪት የሚኖር የዘላለማዊ ምልክት ነው። 8ን ስታጋድሙት እንደዚህ የቆመውን 8 ስታጋድሙት ልክ የኢንተርኔት ሳይን ነገር ይመስላል። የማይቋረጥ ዑደት መሆኑን ያሳያል ይላል። እሱ ብቻ አይደለም። አንድም ሲተኛ በማይቋረጥ ሽክርክሪት የሚኖር የዘላለማዊ ምልክት ነው። ኢቶሪካም የኢትዮጵያና የአፍሪካ ታሪካዊ አንድነትና ጥበብ ለዘላለም የሚሻገር በማይበጠስ የዘመን ሰንሰለት የታተመ ነው ለማለት የታለመ ይመስላል። 8 ቁጥር ሚዛን ባላንስ ነው። በታሪክ ወቅት በቁሳዊና በመንፈሳዊ ዓለም መካከል ያለውን ሚዛን ይወክላል። ኢቶሪካም ታሪክን በዘመናዊ ጥበብ አጣጥሞ የሚያቀርብ ለትውልድ የሚመጥን ሚዛናዊ የጥበብ ስብስብ ነው ለማለት የተፈለገም ይመስላል። ኢቶሪካ በፕሮሞሽን እይታ በጣም ጥሩ የሚባል ስያሜ ነው። አዲስ ቃል ነው። አጭር ነው። ግጥማዊ ወይም ፖኤቲክ ቃና አለው። በታሪክ ላይ የተመሰረተ የኢትዮ አፍሪካ አንድነት ውህደት ይመስላል። ይህ ውህደት በቁጥር 8 ተወክሎ መቅረቡ ደግሞ ጥበቡ ከዚህ አልፎ ለዘላለማዊነት ከሀገር አልፎ ለሀገር ትንሳኤ የሚመኝ መሆኑን የሚያበስር የንግርት ምልክት ነው የሚል ጥርጣሬ ይፈጥራል ሲል ተስፋዬ ይጽፎታል። እሱ ራሱ ግሩም ደራሲ ነው ተስፋዬ እና
እንደዚህ እንድትመራመሩ የሚያስገድድ ነው። አእምሮን ኮንትሮል ማድረግ የሚችል የዘመናችን ክስተት ነው ቴዲ አፍሮና በአማራ ሕዝብ የሚደርሰውን በደል ለዘመናት በፖለቲካው ብዙዎቻችሁን በማደንቆር ነው ይሄ ነገር እስካልታረመ ድረስ እንደ ቴዲ ብሩህ የሆነ አእምሮ ኑሯቸው ስለ ሰላም፣ ስለ ኢትዮጵያዊነት አብሮ ስለመኖር ዘረኝነትን እንዴት ተጸይፎ እንደሚያወራው እንደሚገልጸው ታዩታላችሁ። እሾህም በሾህ ነው እንዲሉ የሚያቀነቅነውን ታላቅ ኢትዮጵያዊነት ግን ደግሞ በሚጠላው ብሔርተኝነት ውስጥ ፈልቅቆ በሽታውን ሊያድን የሚችለው የአማራ ሕዝብ በብሔሩ ተደራጅቶ መታገል ነው የሚለውን ሐሳብ ይዘን ቴዲን ስንደግፍ ጉራማይሌ ነው የሚሆነው። ለብዙ ወደዛ ቴዲ እኮ ብሔርተኝነት አይወድም። ያ እኛም አንወድም። አንተ እኮ ታዲያ ብሔርተኛ እሱ እኮ ኢትዮጵያ ነው የሚለው ያ ለቴዲ ኢትዮጵያዊነት መዳኛ የአማራ ትግል ብቸኛውና የመጨረሻው ማዳኛ ነው። ደግሞ እሱ በተግባር ይታያል። ነገ ይመጣል ድል፣ ነገ ይመጣል። ሁላችንም እግዚአብሔር በህይወት ካቆየን አንድ መድረክ እንቀመጣለን። ለሚመኘው ታላቅነት፣ ለሚመኘው አብሮነት፣ ሁሉንም ኢትዮጵያዊ በፍቅር በሸማ ለሚያኖረው ታላቁ ፍቅራችን ደም ከፍሎ እዛ የሚያደርሰን ግን የአማራ ትግል ነው። ሁለታችንም እኩል እንደሰታለን። ሁለታችንም ልክ ነህ እንባባላለን። የማይቀር ነው። ለጊዜው አሁን ማይጥም ሊመስል ይችላል። ለጊዜው አሁን እሳትና ውሃ ምን አገናኝቶ እሱ ከፍ ያለ ኢትዮጵያና አንተ የምታወራው እኮ ስቲል ዞሮ ዘር ነው። ምን ትሰው ነው? ይሄ ዘር ያን ኢትዮጵያዊነት የሚያበቅል ነው። ይሰማል? ይሄ ዘር ያን ኢትዮጵያዊነት የሚያበቅል ነው። ምንም አትጠራጠር። ብዙ ጊዜ በቴዲ ስራዎች ላይ ስንመሰጥና ስንደግፍ የአማራ ትግል ከኢትዮጵያዊነት ተስፋው ጋራ የተፋታ እንዳልሆነ የአማራ ሕዝብ ትግል እንዲህ የሚቀኝነት ኢትዮጵያዊነት የአማራ ትግል ተንሳዮች እኮ በሙሉ ስታያቸው መነሻና መድረሻቸው ስታያቸው ቴዲ እንዳይጠፉ መከራውን የሚያይለት የኢትዮጵያውያን ግኝቶች ናቸው። እነዚህን ግኝቶች የሶማሌው፣ የአፋሩ፣ የትግራዩ፣ የወላይታው ምናምን ኢትዮጵያዊ ነው የሰራቸው። በስራው ውስጥ አማራም ከፍ ያለውን ድርሻ አድርጎ አብሮ ኖሯል። ግኝቱን በመጠበቅ ሂደት ግን ሰው ያስፈልጋል። እንደ ቴዲ አፍሮ የመሳሰሉ ለኢትዮጵያ የሚጨነቁ ሰዎች የሚጨነቁለት ነገር እንዳይጠፋ ደም የሚሰጥ ያስፈልጋል፣ ህይወት የሚሰጥ ያስፈልጋል። ያ ኃይል አማራ ነው፣ በተግባር የታየ ነው። ሁለቱ አብሮ የሚሄዱ በድፍረት እውነትን ስንናገር ልንሸማቀቅ አንችልም። እንዲህ የሚናገር የሶማሌ ተወላጅ፣ እንዲህ የሚናገር የአፋር ተወላጅ፣ እንዲህ የሚናገር የትግራይ ተወላጅ፣ እንዲህ የሚናገር የኦሮሞ ተወላጅ፣ የወላይታ ተወላጅ ያስፈልጋል። በዚህ ደረጃ መገለጽ ያስፈልጋል። የቴዲ አይነት ሰዎች ምኞት እውን እንዲሆን ከተፈለገ እነዚህን ነገሮች እውን የሚያረግ ከየብሔሩ የተወለደ ኢትዮጵያዊነት ያስፈልጋል። ለዛ አማራው 100% ገብቶበታል። አይ ቲንክ ይሄንን አንድ ቀን እሱ ራሱ በሆነ ነገር የሚገልጸው ይመስለኛል። በተለያየ ነገር ይገልጸው ይመስለኛል። ለኢትዮጵያ የሚደረግን ነገር የአንድ ብሔር አስተዋጽኦ የጎላ ነው ብሎ መመስከር ለነ ቴዲ አይነት ሰዎች ሊከብዳቸው ይችላል። ግን እውነት ስለሚያስገድዳቸው ብዙ ጊዜ ከእውነት ጋራ የተጣበቁ ስለሆኑ አንድ ቀን ያደርጉት ይሆናል። በዚህ ዘመን በወደቅንበት እንዲህ ባልንበት ሁሉ ነገር በጠፋበት እሾህም በሾህ ብሎ እንዲህ አድርጎ ራሱን ወደ ብሔር አውርዶ ከፍ አድርጎ ኢትዮጵያዊነትን ምናምን ነው የመለሰን ወደ ኢትዮጵያ ያመጣ ምናምን የሚል ነገር በአማራ ዙሪያ ላይ አንድ ቀን ይሰራ ይሆናል ብዬ አስባለሁ። እውነቱን ይናገረዋል ብዬ አስባለሁ። ስለዚህ ዛሬ ማን ነው የተጨነቀው? በወንድማችን የቴዲ አፍሮ ስራ እኮ ገና ሳናየው ተንሳኤው የታየን በብሔር እየታገል ለትልቁ ኢትዮጵያዊነት ደም እየሰጠን ያልን